እንደሚታወቀው እንግዲህ ኢኤም እና ሞላሰስ በእንስሳት መኖ አዲቲቭ አፕግሬዲንግ ውስጥ ትልቅ ሚና እንዳለው ሁላችንም እናውቀዋለን። በተለይ በየአካባቢያችሁ ያሉ እንስሳት ሐኪሞች እንደውም በእንስሳት ሕክምና ውስጥ ተሳትፎ የሚያደርጉ ባለሙያዎች ይህን ሊናገሩ ይችላሉ። መጀመሪያ ለበግም ለእንስሳት ለወተትም ለፋትኒንግ ለማድለብ ለመጠቀም መጀመሪያ ምንድነው ሞላሰስ ኢኤም እና ፍሩሽካ ሊኖረን ይገባል። ፍሩሽካ ከየአካባቢው ይለያያል። ሜይቢ የበቆሎ ሊሆን ይችላል፣ የስንዴ ሊሆን ይችላል፣ ሌላም ኮንሰንትሬትም ገዝታችሁ መጠቀም ትችላላችሁ። አሰራሩ አንድ 50 ኪሎ ግራም ፍሩሽካ ትዘረጉና መሬት ላይ ፍራሽ ወይ የሆነ የሚዘረጋበት ሸራ ላይ 1 ሊትር ሞላሰስ እና 1 ሊትር ኢኤም ያስፈልጋል። ውሃ 20 ሊትር ሲባል ውሃ ያደረ ውሃ መሆን አለበት። በተለይ መንግስት ውሃ ከሆነ አድሮ ቢሆን አሪፍ ነው። የጉድጓድና የወንዝ ውሃ ኖርማል ችግር የለውም። ክሎሪን መጠናቸው 0 ስለሆነ ማለት ነው። እና ኢኤሙን እና ሞላሰሱን ይጨምሩና ውሃ ውስጥ ይበጠበጥና ያኛው የተዘረጋው 50 ኪሎ ፍሩሽካ ላይ ይጨመራል። እየታሸ እንደበሶ ይሰራበትና ከዛ በኋላ ሁሉ ከተዳረሰ በኋላ ውሃም ካለቀ ባለው ጋን ሊሆን ይችላል፣ በርሜል ሊሆን ይችላል፣ ወይ አየር የማያስገባ ማዳበሪያ ጆይኛ ሊሆን ይችላል፣ ጉድጓድም ሊሆን ይችላል። ዋናው ግን ጥቅጥቅ አድርጎ ያ እቃ ውስጥ አስገብቶ ለተወሰነ ቀን ማቆየት። ይሄ የተወሰነ ቀን መቆየቱ ፈርመንቴሽን ፕሮሰሱን ያዋህድና በትልቁ ያንን መኖ ዴግሬድ ዲኮምፖዝ ያደርገዋል፣ ያበሰብሰዋል። አበሰበሰው ማለት ያ አኒማል ያ ከብት ከበላ ቀጥታ አንጀት ውስጥ ጨጓራ ውስጥ ስራውን ይሰራል በቀላሉ ማለት ነው። ለወተቱም ለፋትኒንጉም ለማወፈርም ለምንፈልገው ዓላማ ኢቭን በሽታን ለመከላከል ትልቅ ሚና ይጫወታል። ለዶሮ ያው ሞላሰስ አያስፈልገንም። ዶሮ ላይ መጨመር ውሃቸው ውስጥ ሁሌ መጨመር ነው። ውሃ ሲጠጡ ሁሌ ኤም መጥፋት የለበትም። ያ ደግሞ 1 ሊትር ካለው 200 እስከ 300 ሊትር 300 ሊትር ውሃ ውስጥ መጨመር ይቻላል። ውሃው እንደተባባል ነው ያደረ መሆን አለበት። የወንዝ ከሆነ ችግር የለውም፣ የጉድጓድ ከሆነ። በዚህ መሰረት ላሞቻችሁን፣ እንስሶቻችሁን፣ በጉንም፣ ፋትኒንጉም፣ ዶሮውም ለከፍተኛ ፕሮዳክሽን ሬት አፕግሬድ ማድረግ ይቻላል ማለት ነው። ኢኤምና ሞላሰስ ዋናው ስራቸው ይሄ ነው። 100 ኪሎ ግራም ካለ 2 ሊትር ኢኤምና 2 ሊትር ሞላሰስ ያስፈልጋል። ያን በሁለት ማባዛት ነው። 20 ሊትር የነበረው 40 ሊትር 150 ሊትር ያለውን 100 ኪሎ ግራም ማድረግ። 200 ከሆነ በዛው እያባዛን እንሄድና በተለይ ዛሬ ሊበሉ ለዛሬ ልንጀምር ከሆነ የሰራነው ቦካሺ ኦር ፍሩሽካ ኢኤም ትሪትመንት መቼ ያልቃል የሚል ግምት ካነሳን በኋላ ቀድመን አዘጋጅተን በቃ እንዳይቋረጥባቸው መኖውን እሱም ብቻ መብላት ይችላሉ። ምንም ችግር የለውም። መኖውን እሱም ብቻ መብላት ይችላሉ፣ ሌላ ነገር ሳይጠቀሙ። ዋናው ዓላማው በዚህ ብቻ ማድለብ፣ በዚህ ብቻ የወተት ምርትን ጨምሮ ሌላ ኮስት ወጪን መቀነስ እንድንችል ነው ይሄ ዓላማው። እና በዚህ መልኩ ይሰራል። እናመሰግናለን።